ሰላም ጤና ይስጥልኝ እንዴት ናችሁ የሀገሬ ልጆች ደህና ናችሁ ወይ? በብዛት አማርኛ የምትሰሙ ነው የምትከታተሉኝ። እና ዛሬ እስኪ ወደ ማል ይዣችሁ ልሂድ። የቤት ዲኮር ግዢ ተብያለሁ ስራ ቦታ እና አብረን ቀንጨብ አድርጌ ያሳያችኋለሁ። የተመቸኝ ቦታ እና በተለይ አንድ ዘንባባ አለች በራሴ ፍላጎት ነው የምገዛት። በሉ ቆንጆ መወዳት ናትና አንቺ የምትወጃትም እሷ ታስፈልገናለች ብለኛለች በራሴ ምርጫ ሴትዬ። እና እስኪ እንዴት ነው ኑሮ በስደት ላይ ያላችሁ? በተለይ ረዥም አመት ያደረጋችሁት እንዴት ናችሁ ውዶቼ? ያው እዚህ የምትከታተሉኝ በብዛት አሜር ቤት አብረን የሰራ ነው በብዛት ናችሁ። ሁለት ቦታ አሜር ቤት የሰራሁት ነውና እዛ በብዛት አማርኛ የሚሰሙ ናቸው። እና አላችሁ ስራ ቦታዬን ኮምፓውንድ ደግሞ እዚህ ስመለስ የቀረጽኩት ነው። ግን በመሃል ላይ ገብቶብኛል ችግር የለውም። የማሉን ግን ዞር ዞር እያልኩኝ ያሳያቸዋለሁ። እና ኑሮ እንዴት ይዛችኋል? ደህና ናችሁ አለ ዶክተር ወዳጄነ። እና አላችሁ እዚህ እየሄድኩኝ ነው እዛ ምርጫዬ እቺ ዘንባባዋን አሳያችኋለሁ። እሷን ብትመቸኝ ነው እንጂ ሌላው እንኳን አልቀረጽኩትም። የሚቀየር ልብስም አለ ገዝታ መጣ እዛ ትንሽ ሆነባቸው ለልጆቹ ማለት ነውና እኔ ደግሞ ስሞል ነበር የመጣ አይምን ሚዲየም ነበር የመጣ ላርጅ ላደርገው ነው እኔ ቀይሬ። ያው የቤት ዲኮር በሙሉ እያሳየኋችሁ ነው። እስኪ እኔ ዩቲዩብ መስራት እፈልጋለሁ ብዙ ነገር መስራት ስለምፈልግ የተቀረጹ ብዙ ቪዲዮ ስላለኝ ያው ኤዲት ማድረጉ ምናምን እሱ ጊዜ ስለሌለኝ ጊዜ አጥቼ ነው እንጂ የማልበሱተው ብዙ መአት የቀረጽኳቸው አሉ የሰራኋቸው። ውሎዬን ብዙ አዳዲስ ነገር የሰራኋቸው አሉ። ያው እስኪ ጊዜ ካለኝ በደንብ እሰራበታለሁ ብዬ አስባለሁ። ብታሳድጉልኝ አካውንቴን ያው ሁሉም ነገር በሚዲያ ስለሆነ አሁን ገበያው ስራው ሁሉም ነገር ወደ ሚዲያ እንኳን ብዙ መውጣት አልፈልግም ነበር ያው ግድ ነው። ጊዜው እንደዚህ ስለሆነ ለመስራት ግድ መውጣት አለብን። አሁን ሞዴሎች እያየሁኝ ነው። ስርጉቶች ናቸው በቃ እንዴት አባታቸው እንደሚያምሩ። እዛ ልብስ አየት እያደረኩኝ ነው የልብስ የሴቶች ልብስ እና ሞዴሎች ደግሞ እያሳዩ ነው አልኳችሁ። እጅ ደግሞ እንትን መታሳይ ናት። መጣች ደግሞ አንዷ ሞዴል እንዴት አባቱ እንደሚያምር ልብሷ ዋው። እና አላችሁ ስደትና ህይወት ምን አስተምራችኋል እናንተ? እስኪ እንጠያየቅ። አስተማሪ ወይም ከህይወታችን የተማርነው ምክንያቱም ትናንሽ እህቶቻችን ትናንሽ ወንድሞቻችን ስላሉ የኛ ያሳለፍነው ወይም ትክክል ነን ብለን ያሳለፍናቸው ህይወት ጊዜ በሄደ ቁጥር እንደዚህ ብናደርግ ያልናቸው አሉ አይደለ? ጊዜ ሲሄድ ወይ እድሜያችን ሲጨምር እኛ ያወቅነው ማለት ነው። እነሱን እኛ ያደረግነው ስህተት እነሱ እንዳይደግሙት እንድንናገር ማለት ነው። በእርግጠኝነት ብዙ የሚያስተምር ሚዲያ አለ። ግን ያው አለ አይደል? እኛም በአቅማችን ያሳለፍናቸው ብዙ ነገሮች ስላሉ ውጣ ውረዶች እንድናወራበት ብዬ ነው አብረን። እና ይሄ በባቡር እየሄድኩኝ ነው። ባቡር ላይ ያለው ሰው እንዲሁም እዚህ ሰው የለም ብዙም ሰው አይታይምና እዛ ውስጥ ያለው ሰው ግን በስመአብ ወወልድ ሰው በቃ አረቦቹ በተለይ
በመኪናቸው መሄድ ትተዋል መሰለኝ። በቃ በ4 ብር እንገላገል ብሎ ነው። ቤንዚን ከተወዶባቸው ነው ወይስ እንዴት ነው ነገሩ? በብዛት በእንትን ነው የሚጓዘው አልኳቸው፣ በባቡር። እዚህ እየወረድኩኝ ነው። ሶስቴ ነው የወረድኩት፣ 3 ነው የወረድኩኝ ይመስለኛል። ከቀረጽኩት ቆይተዋል፣ ግን ያው ወለድ ጊዜ አጣሁኝ ኤዲት ለቮይስ አድርጌ ኤዲት ለማድረግ። እዚህ የሲንግሎች ገብቼ ነው እንጂ የፋሚሊ ከኋላ ያለ ወንበር እንኳን አይገኝም አበደን። እዚህ የሲንግሎች ስለሆነ እንደኔ ሲንግሎች ቦታ ነው የገባሁት አልኳቸው። እናላችሁ እንደዚህ እናድርግ ውዶቼ። ሰብስክራይብ ማድርጉልኝ፣ ሸር ማድርጉልኝ፣ እንደግ። ያው ብዙ አመት እንኳን ሚዲያ አይተናል። ፊልም ያላየነው ፊልም የለ፣ ያላየነው ድራማ የለ፣ የህይወት ታሪክ ያልሰማነው ያላየነው የለ። አሁን እስኪ ወደ ራሳችን እንመለስ ብዬ ነው ቪዲዮ እንትን እየሰራው ያለሁት። አሁን እዚህ ሰኔሞንና ቡና ሰርቼ ነው። ሰኔሞን የሰራሁት ነበረ። እዚህ ደግሞ ምንድነው አልኳችሁ፣ የበሬ ነው፣ ትልቅ ነው። በጣም ነው ደስ የሚለው። ደግሞ ውድ ነው። ታዲያ በጣም ውድ ነው። በዘመናዊ አምጥቶት ነው። እንዴት ለስለስ ያለ እንደሆነ ብታዩ። እኔማ ልገዛው ነበር እኔ ለራሴ፣ ግን በጣም እንትን ሆነ። ሞል ላይ ደግሞ በጣም ነው ውድ። በስማ እዚህ ቤት ተመልሼ የሰራሁት ነው። ቡናዬን ሰርቼ ሻማዬን አብርቼ መዝሙር እየሰማሁ ሳንዱሽን ሰርቼ ማለት ነውና ዞር ድክም ፍሬን የመጣሁት በመሀል እንደሆነ ያስገባሁት እንትኑ ቪዲዮ በመሀል ገባብኝ። ችግር የለው፣ ከተመለስኩኝ በኋላ ነው። ይሄ ደግሞ ያየሁት ነው። ዞር ዞር እያልኩኝ ነው። ይሄ አሳምራችሁት እንትን አድርጉት፣ ችግር የለው። ዘወር እያልኩኝ ነው። እኔ ደግሞ እዚህ ሁሉም ከልጆቻቸው ጋር ከቤተሰቦቻቸው ጋር ተሰብስቦ፣ እኔ ደግሞ ለብቻዬ። አይዞሽ ራሄልዬ፣ እኔ ወድ ትንሽ ቀረሽ፣ ብቻዬን ዞር እያልኩኝ ነው። አሁን እነሱ ሁሉም ተሰብስቦ ነው፣ ጓደኛሞች፣ ልጅ ከአባታቸው ከእናታቸው ጋር ነውና ዘንባባ ገዝቻታለሁ።